ቤተክርስቲያን ተቃጠለ። በፓትሪያርክ ላይ ፓትሪያርክ መፈንቅለ ሲኖዶስ ሁላችንም መነኮሳት ሌቦች በተለያየ አቅጣጫ የገቡ አዲስ አበባ ምን ተፈጠረ? ውድና ኩራት ቤተሰቦቻችን፣ ውድ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን፣ መላው የሰው ልጆች እንደምን አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ተጀምሯል። በዛሬ መረጃችን ከምንመለከታቸው ጉዳዮቻችን መካከል በአቤትነት የመጀመሪያው በዚህ በአገር አሜሪካ ከተገዛ 3 ወር ያልሆነው ታላቁ ደብር በእሳት መቃጠሉ ታውቋል። በጣም አስደንጋጭ፣ ብዙሃኑን ያሳሰበ፣ ብዙሃኑን ያስለቀሰ ነው። ሰኞ ረፋር ላይ ነው ይሄ ነገር የሆነው። በሚኒሶታ ግዛት ሮዝማውንት ከተማ በሚገኘው የደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ ላይ ከባድ የእሳት አደጋ መድረሱን ፖሊስ አሳውቋል። አደጋው የተከሰተው ከጠዋቱ 10:46 ኤኤም አካባቢ በ3200 ብሎክ በ144ኛው ስትሪት ዌስት ላይ በሚገኘው የቤተክርስቲያን ህንፃ ላይ ነው። ይህንን ክስተት ተከትሎ የሮዝማውንት ፖሊስ እንዲሁም ከሮዝማውንትና አፕል ቫሊ የተውጣጡ የእሳት አደጋ ተከላካዮች ጨምሮ በርካታ የጸጥታ አካላት የአደጋ ጊዜ ምላሽ ሰጪ አካላት በስፍራው ተሰማርተው ርብርብ አድርገዋል። እሳቱም ቆሟል። የአደጋው ተጋላጭነትና የጉዳት መጠን በተመለከተ የከተማው ፖሊስ እንዳሳወቀው እሳቱ በተቀሰቀሰበት ወቅት ህንፃ ውስጥ ማንም ሰው እንዳልነበር ይታመናል። ይሁን እንጂ የእሳት አደጋ ተከላካዮች ህንፃው ሙሉ በሙሉ ከሰው ነፃ መሆኑን በይፋ ለማረጋገጥ ፍተሻውን እያከናወኑ ይገኛሉ። እንግዲህ በሌላ በኩል ደግሞ ከውጭ ሆኖ ሲታይ በቤተ ክርስቲያኑ ጣራ ላይ ከፍተኛ የቃጠሎ ጉዳት መድረሱ ይታወቃል። ኢትዮጵያውያን በቅርብ የገዙት ያስመረቁት የዚህ ቤተ ክርስቲያን ህንፃ ላይ የተከሰተው አደጋን ለመቆጣጠር በስፍራው የተሰማሩት በርካታ የጸጥታና የአደጋ ጊዜ ሰራተኞች አሁንም ርብርብ ያደረጉ ነው። እሳቱ እርግጥ ሙሉ በሙሉ ቆሟል። ብፁዕ አቡነ ናትናኤል የሚኒሶታ ሀገረ ስብከት ሊቀ ጳጳስ ናቸው። በአደጋው እጅግ ሐዘን እንደተሰማቸው ገልጸዋል። ልባቸውም በእርግጥ ተሰብሯል። እጅግ አሳዛኝ ነገር ነው የሆነው። ምን ይደረጋል እንግዲህ ገና 3 ወር ነው ተመረቀ እንኳን ተብሎ ሳያልቅ ነው እሳት ሙሉ በሙሉ የተነሳበት። ያው አንዳች ነገር አለው ከጀርባ ምን እንዳለ ግን የዛው የአሜሪካ ፖሊስ ጥናት እያካሄደ ይገኛል። ሲደርሰን መረጃውን ለእናንተ የምናቀርብ ይሆናል። መጋቢ ሐዲስ መምህር ወልደ ትንሳኤ የኛ የተለምዶ ክርስትና ሀገር ቤተክርስቲያን ህዝብን ዋጋ እያስከፈለ ነውና ኑና እንወቃቀስ ይሉናል አባታችን መጋቢ ሐዲስ መምህር ወልደ ትንሳኤ። ልካታቸው እዚህ አንደኛ ነኝ ብሎ ቤተክርስቲያን የሚከራከረው ኢንተርቪው ስታደርጉት ሚስቱ ከአቅሙ በላይ የሆነችበት ልጆቹ መረን ይወጡ ደግሞ እዚህ አንደኛ ነኝ ይላል። ዘይክል ሰሪያ ቤቱ ሂድ ቤትህን ስራ። ቤተክርስቲያኒቱን ራሱ ባለቤቱ ያሻግራታል። ባለቤት አላት። አንደኛ ነኝ ብላ ቤተክርስቲያን የማትጠፋ ባሏ ልጆቿ የጠፉባት ክሌሆሙ ጻድቃን እሙንቱ ኤልሳቤጥና ዘካርያስ እውነተኞች ነበሩ፣ ዮሐንስን ሰጡን። አብርሃምና ሳራ እውነተኞች ነበሩ፣ ይስሐቅን አስረከቡ። ኢያቄምና ሐና እውነተኞች ነበሩ፣ እመቤታችንን ለዓለም አስረከቡ። ኑ እንዋቀስ ይላል መጽሐፍ ቅዱስ። ኑ እንዋቀስ፣ ኑ እንመራረቅ፣ ኑ እንወዳደስ የሚል የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ኑ እንዋቀስ፣ እንመካከር። የኛ የተለምዶ ክርስትና ሀገር ቤተክርስቲያን ህዝብ ዋጋ አስከፈለ። ወዳጆቻችን የነበሩ በጠላትነት ተነሱብን። ያከብሩን የነበሩት ባይሳካላቸውም ሊያዋርዱን አሰቡ። ከኛ በፊት የነበሩ ክርስቲያኖች ነፍሳቸውን አስይዘው ያገለገሏት ቤተክርስቲያን የማንም አፍ መክፈቻ ሆነች። ኑ እንዋቀስ፣ እንመካከርና ጉድለታችንን ፈልገን እናግኝና ከእግዚአብሔር ጋር እንታረቅና ምሕረት ለኢትዮጵያ ይቅርታ ለተዋህዶ እግዚአብሔር ይላክልን።
ነበሩ። ሀገር ቤተክርስቲያን ህዝብ ዋጋ እየከፈልን ያለው ስለዚህ መጀመሪያ ከቤታችን እንጀምር ቤታችንን እናጽራ ከዛ በመቀጠል ነው ወደ ሌሎቹ መሄድ የሚገባን ሲሉ መምህራኖቻችን ተናግረዋል። ሌላ ከሰማነው እጅግ አሳዛኝ እንዲሁም አስደንጋጭ ደግሞ መረጃ ፓትርያርክ ላይ ፓትርያርክ ተሾሙ። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ ናቸው። በዘመናቸው እንግዲህ ብዙ ነገሮች ደርሰዋል። ለምናሳሰው 2015 በእነ አቡነ ሳዊሮስ በወቅቱ የሚመራው ፓትርያርክ አቡነ ሳዊሮስን አድርጎ ነበር የኦሮሚያ ቤተ ክህነት የብሔር ብሔረሰቦች ቤተ ክህነት ብሎ የነበረው ማለት። ኋላ በትግራይ ደግሞ መንበረ ሰላማ ብሎ ከመጡ በኋላ ደግሞ የራሳቸውን ፓትርያርክ ለመሾም እንቅስቃሴ ጀምረው ኋላ ፓትርያርካችን አቡነ ማትያስ ናቸው እኛ ደግሞ ጳጳሳት ነን ብለው አሁንም እንዳሉ ይታወቃል። እዚህ ደግሞ በቅባት እምነት ምስራቅ ጎጃም ፓትርያርክ ተሾሞ 6ኛ ዓመትም አክብሯል ተብሏል። አዲስ ፓትርያርክ ተሹሟል። መፈንቅለ ሲኖዶስ በቅዱስነቶ በብፁዕ ወቅዱስ አቡነ ማትያስ በአባታችን ላይ ተደርጓል። ይህ ሁሉ ድርጊት የሆነው በምስራቅ ጎጃም ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት ነው። እኚህ በምስሉ ላይ የምትመለከቱት ግለሰብ ከ6 ዓመት በፊት ፓትርያርክ ሆኖ የቅባት እምነት ተከታይ ሲሆን በቅዱስ ቤተ ክርስቲያናችን ውስጥ ደግሞ ግንቦት 16 ቀን 6ኛ ዓመት በዓላቸው እንደምታዩት አክብረዋል። ይህ ሁሉ እየተፈጸመ ያለው በቤተ ክርስቲያንና በኦርቶዶክስ ቤተ ክርስቲያን ቅጥር ግቢ ውስጥ ነው። ብፁዕ አቡነ ቶማስ ለተጠየቁት ጥያቄ ብፁዕ አቡነ ዘካርያስ እንደተናገሩት ሳይሆን ከጎጃም እስከ መተከል ድረስ ምንም አይነት የቅባት እምነት ተከታዮች እንደሌሉ ቢሆንም እነሱ ግን በይፋና በዛቻ መውጣት ጀምረዋል። በዚሁ ነገሩ የሚቀጥል ከሆነ ደግሞ ቤተ ክርስቲያናችን እግር በእግር ትዘረፋለች ማለት ነው። በአሁን ሰዓትም የቅባት እምነት ተከታዮች ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት 15 ቤተ ክርስቲያን የተቆጣጠሩ ሲሆን ለአገልግሎት የማይመቿቸውን መምህራንና ካህናት ደግሞ ወደ ሩቅ አሸጋግረዋቸዋል። ቤተ ክርስቲያናችንን እንታደጋት። ለቅዱስ ሲኖዶስ ይህን ማስረጃ እናደርስ። የአዊ መተከል አካባቢ ናቸው ሀገረ ስብከታቸው 15 የሚጠጉ ቤተክርስቲያንን የቅባት እምነት ተከታዮች እዛው በአቡነ ቶማስ ሀገረ ስብከት ይዘዋል። አቡነ ቄርሎስ አቡነ ባሲሊዮስ ምናምን ብለው የአዊ ሀገረ ስብከትን መርተው ጳጳሳት ነን ብለው ብቅ ብለዋል። እግዚአብሔር ያሳያል። በጣም አደገኛውን አካሄድ ግን በዝምታ የታለፈ ያለበት አካሄድ። አሁን 6ኛ ዓመቱን እያከበርን ነው ይላል ብፁዕ ቅዱስ አቡነ ቄርሎስ ብሎ ነው የመጣው የዚህ የምስራቅ ጎጃሙ ማለት ይታያችሁ። እንግዲህ ምን ይላሉ? ዘሀገሪትነ ምስራቅ ጎጃም ነው የሚለው። እንደውም አቡነ ባሲሊዮስ አቡነ ቄርሎስ አቡነ ዮሐንስ ብለው ብፁዓን አበው ሊቃነ ጳጳሳት ይላል። ግንቦት 16 2018 ዘሀገሪትነ ምስራቅ ጎጃም። አሁን ምስራቅ ጎጃምም ሀገር ሆናለች፣ ትግራይም ሀገር ሆናለች፣ ኢትዮጵያም ሀገር ናት። በአንድ ሀገር ላይ 3 ሀገራት 4-5 ሀገራት ተፈርተዋል በኦርቶዶክሳውያን ነን በሚሉት ማለት። ስለዚህ ፓትርያርክ ላይ ፓትርያርክ፣ ጳጳስ ላይ ጳጳስ፣ ሀገረ ስብከት መንጠቅ፣ በዚህ የኦሮሚያ ቤተ ክህነት እንደዛ መደረጉ ምን ችግር አለ በሚል የመጣው ቅቡልነት መወገዙ ባለመጽናቱ ኋላ የሚመጣው ነገር በሚል ፍርሃት በመቀበላችን ይሄው ዛሬ በሁሉም በኩል ቀዳዳ ሁሉም ጳጳስ፣ ሁሉም ፓትርያርክ፣ ሁሉም መሪ ሆኖ ቁጭ ብሎ ይሄ በጣም አስደንጋጭ ነው። የቅባት እምነት ደግሞ 15 ቤተክርስቲያኖችን ተቆጣጥሯል። ነገ ምስራቅ ጎጃም ማናስባት ሆና እናገኛታለን። ይሄ እጅግ እልባት ሊሰጠው ይገባል። በአጠቃላይ ሌላው እንግዲህ አስኮ አሳዛኝ ዜና ሰምቷል። እንግዲህ ያው አርሲ ማለት ነው። በድጋሚ ሌሊቱን ኦርቶዶክሳውያን በጣም በሚያሳዝን መልኩ በድጋሚ እንደተገደሉ የተሰማ ነው። አስኮ በቅርብ ጉዳት የደረሰባት አስኮ ምን ታመጣላችሁ እንግዲህ ዝም ካላችሁማ እኛም መግደላችንን እንቀጥላለን ብለው አሁንም አርሲ ላይ ጥቃት ፈጽመዋል። በቃ አንድ ሳምንት ጩኸት ስለሆነ እኛ ምንም መደረግ አይችልም፣ ዝም ተባብለናል። በአጠቃላይ እጅግ ልብ ይሰብራል፣ ያሳዝናል በእውነት። በትናንትናው ዕለት አዲስ አበባ ላይ ከፍተኛ ዝናብ ዘንቦ ነበር። በጣም አስፈሪ ዝናብ ነበረው፣ ንፋስም ነበረው። መኪና ላይም ጉዳት እስከመድረስ ደርሷል።
በጣም አደገኛ ዝናብ ነበር የዘነበው። ያው አዲስ የሰራ የነበረ ህንጻ ላይ የነበረው እንጨቶች ወዳድቀው ጉዳት አድርሰዋል። በቀጣይ መረጃችን መጋብ ቀሲስ ዶክተር መዝገቡ ካሳን እናገኛቸዋለን። ዛሬም በእስር ላይ የሚገኙት ቀሲስ ዶክተር መዝገቡ ካሳ ደስ የሚያሰኝ መረጃ እዛ በማስተማራቸው ማህረና ያደርሳሉ፣ ጸሎት ያደርሳሉ። ሌሊቱን ሙሉ እየጸለዩ ነው የሚያድሩት። እንግዲህ ውስጥ የነበረው ሰው ነው ወጥቶ የተናገረው። አንድ ከእስልምና የነበረም ደግሞ በእሳቸው ትምህርት ወደ ክርስትና መጥቶ እሳቸው አጥምቀዋል። እስር ቤቱን ቤተክርስቲያን አድርጎ ማለት ንስሐ እየሰጡ ነው፣ ያጠመቁ ነው፣ ያስተማሩ ነው፣ የመለሱ። በጣም እንግዲህ ይታወቃሉ። በጣም አሉ ከሚባሉ በቤተክርስቲያናችን ላይ በእውቀት ደረጃ በአካዳሚኩ ማለት ነው፣ በዓለማዊም በመንፈሳዊ በዚህ በፍልስፍናውም በስነ መለኮቱም ታላቅ ሊቅ ከምንላቸው መካከል ቀሲስ ዶክተር መዝገቡ ካሳ ይገኛል። መጽሐፍ ጽፈዋል። ብዙ ደግሞ የውጭ ሪሰርቾችን ሰርተዋል። ታዲያ አባት በእስልምና ያለውን አንድ በዛ በእስር ላይ ነበረውን አስተምረው መልሰው አጥምቀው በጎ ነገር እነ ቅዱስ ጳውሎስ እነ ቅዱስ ሲላስ የሰሩትን ታላቅ ስራ ሰርተዋል። ግን ቢሆንም ያለምንም ነገር የታሰሩት እውነት ለመናገር በጣም ያሳዝናል። ቢያንስ ፍትህ ግን እንጠይቃለን። ዛሬም ቢሆን ምንም እንኳን በጎ ነገርን በዛ ያደረጉ ያሉ አባት ቢሆኑም ለእሳቸው መጸለይ ግን መታከት የለብንም። እንደው ክህነቱስ ይቀር ትንሽ እንኳን እንደው በሽምግልናቸው ሁለት ጸጉር ባበቀሉ ትንሽ እንኳን አይቀፋችሁ? ትንሽ አይሰቀጥጣችሁ? በየሳምንቱ በየ15 ቀኑ በካቴና ያላችሁ ፍርድ ቤት ለፍርድ ቤት ስታመላልሷቸው ትንሽ አይሰቀጥጣችሁ? ክቡር አባታችን ቀሲስ መዝገቡ አሁንም ለሐምሌ 8 ድጋሜ ተቀጥሯል። አለበለዛ መርምራችሁ ሲጨርሱ ልትፈቱ ስትሉ ፍርድ ቤት ወሰዷቸው። በየጊዜው አታመላልሷቸው። ምን አይነት ጉድ ናቸው? ምን አይነት ኧረ በስመ አብ! ድሃ ተበደለ ስላሉ ነው ይሄ ሁሉ ስቃይ። ምን ያክል የኢትዮጵያ ህገ መንግስት ወይም ህግ ተብዮ ማፈሪያ መሆኑን ያስመሰከረበት ዘመን፣ በተለይም ጸረ ኦርቶዶክስ መሆኑን ያስመሰከረበት ዘመን ይሄ ዘመን የለም። እንደዚህ ዘመን የለም። ስመ አብ ወወልድ ወመንፈስ ቅዱስ። ስትቀፉ እንግዲህ ያው ያስሯቸዋል፣ ይፈቷቸዋል። የሚታወቅ ነገር ነው ክስ ሲያጡባቸው። ግን ቢሆንም እንዳው አባት ናቸው። እንዲህ አይነት መንገላታት ውስጥ መግባታቸው በጣም ነው የሚያሳዝነው። ይሄ ሁሉ ባለበት ደግሞ የመነኮሳት ከተማ መኖር የለባቸውም አለባቸው የሚል የሰሞኑ ግብግብ እናስተሳስረው ሁላችንም የምናውቀው መምህር ኃይለማርያም ዘውዱ በደንብ አድርገው በአንድ ሁለት ሶስት ክፍሎች ተንተን አድርገው አቅርበዋል። ነገር ግን መጋቢ አዲስ እሸቱ አለማየሁ ከሰሞኑ ደግሞ መነኮሳትን እንደመደገፍ የሚያስመስል ንግግር ተናግረዋል። በጣም ብዙሃኑ ቅር የተሰኘበት ማለት ንካል። እኔ ካህናትና መነኮሳት በተለያየ አቅጣጫ የገባን እግዚአብሔር የታገሰ ሌቦች ነን። አንነቃቀፍ። መነኮሳቱ ከከተማ ወጥተው አንተ ምን ልትሰራ ነው? ቄሱ እያለማ ነው። ቄሱ ምን እየሰራ ነው? ወንጀሉ ኃጢአቱ የጋራ ነው። አበበ ከበደ የሚባል የለም። እና አባም በእውነቱ ለቆባችሁ ክብር ተጠንቀቁ፣ ለቀሚሳችሁ ተጠንቀቁ፣ ለመስቀላችሁ ተጠበቁ። መርጣችሁ ብሉ፣ መርጣችሁ ጠጡ፣ እንዲሁ መርጣችሁ ተናገሩ። ሁሉ ቦታ አትገኙ። ተሸሽጎ መብላት አጽንኦ በአት እኮ ይባላል። እውነቱን እኔ ካህናቱም እንደገና ደግሞ እኔ እውነቱን ለመናገር እንደ ምንኩስና ወንጌል ለማገልገል የተመረጠ ነገር ይሄ መቼ አንዳንድ ሰው ችግሩ ምን መሰላችሁ? ልብሱና ለባሹ ይምታታበት። አንዳንድ ሰው ብራንድ የሆነ ጫማ ያደርግና እግሩ ሸፋፋ ሊሆን ይችላል። አሁን ችግሩ ከጫማው ነው ከእግሩ ነው? ንገሩኝ። አረ ንገሩኝ። ጫማው በጣም ውድ ነው፣ ብራንድ ነው። ሰውየው ግን እግሩ ሸፋፋ ነው። አሁን መወቀስ ያለበት ሰውየው ነው በፋብሪካው ነው?
ፋብሪካው ነው ለዛኛው እግሩ የሚመጥን ጫማ ማድረግ አለበት። የሰው ዋጋ እሺ አንዳንዱ ሱፎ በደም ሱፎ ፋብሪካ ያለብሰውና የኔ ቢጤ ጥላቢስ ሲለብሰው ሱፉ ረዴት ያጣል ይገርማል። እንደውም አንዳንድ ትምክህተኞች ምን ይላሉ ያምርባል ሲባሉ ከምኑ ነው የሚሉት? አቤት ክርስትና የሰፍ ልብሳችን ነው የሰፋው ክርስቶስ ነው። ቀራንዮን የተሰፋው እነ ቅዱስ ጴጥሮስ ናቸው የሰፉት። እኛ ስንለብሰው ትካሻችን ቀሎ ብናሰድበው የልብሱን ጥራት አይታችሁ እኛን ተውና ልበሱት እያልናችሁ እየሰማችሁ ነው። ሐው ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ እኔ ክርስቶስን እንደመሰልኩኝ አለ። እናንተ በአቅማችሁ ማንን ምሰሉ? እኔን ምሰሉ አለ። ወንጌል ነው የሚለው መጽሐፍ ቅዱስ ነው የሚለው። ታምረ ማርያም ድርሳነ ሚካኤል አይደል? እኔ ክርስቶስን እንደመሰልኩኝ እናንተ ማንን ምሰሉ? እኔን ምሰሉ አለ ቅዱስ ጳውሎስ። ስለዚህ እንደው መነኮሳቱም ካህናቱን አትግፏቸው፣ የተሻለ ጥርቅ የላችሁም። ካህናቱም መነኮሳቱ ላይ አትዝመቱ፣ ያለ እነሱ ተስፋ የላችሁም። ስለዚህ በነገራችን ላይ ምእመናን ምንኩስና በቤተ ክርስቲያን አራተኛ ህግ ይባላል። አንደኛ ህገ ልቡና የሚባል አለ እስከ ሙሴ የነበረ፣ ሁለተኛ ህገ ኦሪት የሚባል አለ እስከ ክርስቶስ የነበረ፣ ሶስተኛ ህገ ወንጌል የሚባል አለ አሁን ያለ። ምንኩስና ህገ መላእክት ይባላል። ከሴት ርቆ ንስ ጠብቆ አልበላም አልጠጣም አልለብስም ብሎ አንድ ቀሚስ አንድ ጫማ ይዞ ወደ ተፈለገበት የሚል አሁን ለምሳሌ አንድ መነኩሴ አፋር ተመድባል ቢባል ዛሬ ቀሚሱን አንጠልጥሎ ይሄዳል። እኔ ሄድ ቢባል ኧረ ልጆችስ ኧረ ሚስቴስ ኧረ ጓዳዬስ ለአገልግሎት እንስራዬን አልጣልኩም። ምእመናን እንስራውን ያልጣለ ሰው ሳምራዊት እንኳን እንስራዋን ጥላ ነው ሐዋርያ የሆነችው። አሁንም ቢሆን የብዙሃኑ ጥያቄ አባቶችን መጥላት ሳይሆን አባቶች መነኮሳቱ ማለት ነው በከተማ መኖር የለባቸውም፣ ስርዓቱ አይደለም። ለዛ ደግሞ መጽሐፈ መነኮሳትን በስርዓት ያስቀመጠው ነገር አለ። ስርዓት ይጠበቅ የሚለው ነው እንጂ አባት አያስፈልገንም፣ መነኮሳት በመኖራቸው ወይም መነኮሳት ቤተክርስቲያን አያሻግሩም፣ ቄስ ብቻ ነው የሚያስፈልገን ያለ የለም። አሁንም ቢሆን የቀረበው ጥያቄ ህግ ይጠበቅ፣ ስርዓቱ ይጠበቅ እንጂ መነኮሳቱ እኮ ገዳም ስለገቡ እዛ ያለው ነገር እዚህ ያለው ነገር ይስተካከላል ማለት አይደለም። ቢያንስ ስርዓት መጠበቅ ከስራ ስለሚበልጥ ከስራ ስርዓት ይበልጣል ይባላል። ዛሬ ቤተክርስቲያናችን እስከዛሬ ቆየችው ስርዓት ስላስጠበቀችና ስርዓቱም ተጠብቆ ስለመጣ እንጂ በየጊዜው አዳዲስ ህጎችና በየዘመናቱ አዳዲስ ነገሮች ቢመጡ ኖሮ ኢትዮጵያ ቤተክርስቲያን ይሄን ያህል ዘመንም ባልቆየች። አሁንም በዚህ ትውልድ አዳዲስ መጤውን አስተሳሰቦች ዘመናዊ ነገሮች እየመጡ ቀጣይ የሚመጣው ትውልድ ዋጋ እንዳይከፍል ታሪክ አልባ እንዳይሆን በገዳም ያሉት በሙሉ የሚማሩት የሚጸልዩት በቤቱና የሚያገለግሉት ከተማ ለመምጣት እንዳይሆን ዛሬ በከተማ ያሉት መነኮሳት ነን የሚሉት አባቶች በከተማ አይኑሩ፣ በገዳም ይወሰኑ ነው። እዛ ያለው እዚህ እንዳይመጣና ታሪክ ደግሞ እንዳይበላሽ ትውልድ ደግሞ እንዳይጠፋ ከሚል አንፃር ነው እንጂ ሌሎች ነገሮች ከተገናኝተው አይደል። ህግ ይጠበቅ ነው፣ በአጠቃላይ ስርዓቱ ይጠበቅ ነው እና አሁን ደግሞ እንደ አዲስ መጋቢ አዲስም ያነሱት ሐሳብ ብዙሃኑን ቅር ያሰኘ ጉዳይ ሆኗል። በመጨረሻ ይህንን መልእክት ተከታትለን እንመለሳለን። አምራና ደምቃ ከምትታይ ሴት ልብ ውስጥ እኮ ጠንካራ ያደረገቻት ድንግል ማርያም አለች። በጣም ደስተኛ ከሆነ ወንድ ጀርባ እኮ አዝኖና ተክዞ እንባውን ያበሰችለት እመብርሃን እንዳለች ጥርጥር የለውም። እንደኔ ያረግሽለት ማን አለ እናቴ፣ ለምልጃሽ ከኔ በላይ ምስክር የለም ድንግል ማርያም የምትሉ ማርያም ማርያም እያላችሁ ኮሜንቱን አጥለቅልቁት። ለምትወዱትም ሰው ሼር አድርጉለት። ቅድስት ማርያም ሁልጊዜ የኛን ሐዘን ስትካፈል እንባችንን ሁልጊዜ ስታብስ በሰሜን ሸዋ ሀገረ ስብከት በሀገረ ማርያም ወረዳ ቤተ ክህነት ስር የሚገኘው የሰኮሩ በር ደብረገነት ቅድስት ማርያም ቤተክርስቲያን አባቶች ለቅሶና ሐዘን ግን ልብ የሚነካ ሆነ። ምክንያቱም የቤተ ክርስቲያን ለብዙ ጊዜያት አገልግሎት ሲሰጥ የቆየ ቢሆንም በአሁኑ ሰዓት ግን አባቶች ለቅዳሴ አገልግሎት የሚሆኑ ንዋያተ ቅድሳትና መብራት በማጣት እንዲሁም ጸበሏ ፈዋሽ ሆነው ወደ ቤተ ክርስቲያኗ የሚወስደው መንገድ አመቺ ስላልሆነ ለምእመኑ አገልግሎት ለመስጠት ተቸግረዋል። ለማሰራትም ቤተ ክርስቲያኗ ምንም አይነት የገቢ ምንጭ ስለሌላት እናንተ ደጋግ የድንግል ማርያም ልጆች ውድ ኦርቶዶክሳውያን ከ300 ብር ጀምሮ በዚህ በቤተ ክርስቲያኗ አካውንት አስራታችሁንም በማውጣት ካላችሁ ላይ በመስጠት ለቅድስት ማርያም የደግነት እጃችሁን ዘርጉልን፣ ቤተ ክርስቲያኗን አሰሩልን፣ ተራዱን፣ ድረሱልን እያሉ ይገኛሉ። ለበለጠ መረጃ በ0907 38 38 23 ይደውሉ። ለምታደርጉልን ነገር ውድና ኩራት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ተሰነባበትን። ሰናይ ቆይታ ይሁንላችሁ።